በዛው ክለብ የሚገኙ ጓደኞቹም ስለ ሄነሪ ሲናገሩ ለሰዓታት ልምምድ ይሰራ ነበር። ያኔ እኛ አባቱን ለማስደሰት እየመሰለን እንሳለቅበት ነበር። አሁን የት እንዳለ ተመልከቱ። ሄነሪ 13 ዓመት ሲሞላው የሞናኮ ክለብ ስካውቶች አይናቸውን ጣሉበት። እያንዳንዱ እንቅስቃሴውን መከታተል ጀመሩ። ከፈረንሳይ ትልልቅ ክለቦች አንዱ ወደ ሆነው ሞናኮ አካዳሚ ገባ። የታላቁ ተጫዋች ቴሪ ሄነሪ የእግር ኳስ ተጫዋችነት ታሪክ ከዚህ ይጀምራል። የሞናኮ አካዳሚ ታላላቅ ተጫዋቾችን በማምረት ይታወቃል። ሄነሪም ከእነዚህ ታላላቅ ተጫዋቾች ተርታ ለመሰለፍ ጠንክሮ መስራት ነበረበት። ይህንንም በሚገባ አደረገ። ብቃቱንና ፍጥነቱን አዳበረ። ከምንም በላይ ደግሞ የታክቲካል ንቃተ ህሊና እንዲኖረው እንደ ቀለም ትምህርት ደብተርና እስክሪብቶ ይዞ ታክቲክን አበጥሮ ተማረ። ሄነሪ በሞናኮ አካዳሚ ስልጠናውን ሀ ብሎ ሲጀምር የክንፍ ተጫዋች የነበረ ቢሆንም ፍጥነቱን፣ ቦታ አያያዙንና ከኳስ ጋር ያለውን ተግባቦት በማየት ይሄ ልጅ ትልቅ አጥቂ ሊሆን እንደሚችል አሰልጣኞች ይመሰክሩ ነበር።